ወር ከ15 ቀን በ3 ወር ከ2 ወር በላይ ፈጅም ብዬ አስባለሁ። 2 ሳምንት 2 ወር ከግማሽ አይሽን ፕሮሚስ ይዛት በ2 ሳምንት እንደምንደርስ የኛ በ2 ሳምንት እንደርሳለን። ከዚህ በኋላ አያስቸግረኝም። እንደነገርኳችሁ አያስቸግረንም። ከዚህ በኋላ እስቢና ስንት ወር ሆኖ 5 ወር ማስታይም 5 ወር ነው አይደለ? ፕላን ስናወጣ እኔ 4 ወር ብዬ ነበር። 2 ወር ከ2 ሳምንት ብሎ ነበር። አይ ቲንክ 3 ወር አካባቢ ነበር ያልሽው አንቺና ፍጹም ደግሞ 2 ወር ነው አካባቢ ነበር ያላችሁ። ግን ከዛ እስከዚህ ኦልሞስት 5 ወር ነው 6 ወር አካባቢ ነበር የፈጀብን። ባጭሩ ስለኔ ልናገር መጀመሪያ 50,000 ፕላን ስናደርግ በጣም ብዙ ነበር ይመስለኝ። 50,000 ዳውንሎድ 50,000 ሰው በቃ ኔክስት አናውንስ አድርገው ምናምን በጣም ብዙ ሰው ነበር ይመስለኝ። በጣም ትልቅ 50,000 አንሶ አይደለም። 50,000 ሲል ብታስብ በጣም ትልቅ ነው። ያለ ዋንጫ አይታችሁ ከሆነ ፋይናል 80 ምናምን ሺህ ነበር። ኦልሞስት ከግማሽ በላይ ነው ሰው ዳውንሎድ ያደረገው። እሱም ኢትዮጵያ ውስጥ ያለው ሰው ማለት 50,000 አንሶ አይደለም። ግን ስታስቡት ግን ጀስት መጀመሪያ እንደምናስበው ነው ስለናንተ ግን እኔ እንደማስበው እንደነበረው ትልቅ አይደለም። ይሄን ስላችሁ ግን ጀስት እስካሁን የመጣንበትን መንገድ ላጣጥለው ወይም የሆነ ነገር ላደርገው ፈልጌ አይደለም። ግን በጣም ብዙ መንገድ ይቀረናል። ይሄ የተሰማኝ ፊሊንግ ነው። ግን በሌላ መልኩ ስናየው ደግሞ እስካሁን የመጣንበት መንገድ ስናየው ደግሞ ኢማጂን ከምታደርጉት በላይ ነው። ትልቅ መንገድ ነው የመጣው። ትልቅ መንገድ ነው። እናንተ እንትን ጋር ሰዎች ጋር ስለማትሄዱ አታውቁትም። ግን አስማሪች ታውቃለች ሰዎች ምን እንደሚሉ እነሱ ጋር ስንሄድ ጀስት ይሄን ኔክሳ ተጠቅመው ስራቸውን ሲሰሩ የሚያገኙትን ሪሊፍ እስካሁን የት ነበርኩ ነው የሚሉት። እና ቀደም እንደነገርኳችሁ እስካሁን የመጣንበት መንገድ አለ። ጀስት ኢማጂን ካሁን በኋላ የምንሄድበት መንገድ ደግሞ ካሁን በኋላ ስንሄድ ደግሞ ከኛ በላይ እኮ ከዚህ በኋላ ሌላ ሰው ሊመጣ ይችላል። እኛን የሚበልጥ ሰዎች አይደለም ከኛ በፊት ነበሩ፣ ከኛ በኋላ ሊመጣ ይችላል። ግን የሆነ አሻራ ግን እያስቀመጥን ነው። አሁን ጋር ሲሄን እንድትይዙት ነው የምፈልገው። የሆነ ጀስት የኢትዮጵያ የንግድ ማህበረሰብ ላይ የሆነ አሻራ እያስቀመጥን ነው። ከሁሉም ደስ የሚለው ፓርት ደግሞ እስካሁን የመጣንበት መንገድ አለ አይደለ? ከዚህ በላይ የምንሄድበት ነው ደግሞ ራባው ነው ስራው የሚቀንሰው ጀስት ሌላው የሚሆነው ጀስት ከዚህ በኋላ ግን የሆነ መንገዱም ጀስት ቀላል ይሆናልና ይሄን ስላችሁ ደግሞ ጀስት አንዳችን በሁሉ እንደምለው ነው አንዳችን ከአንዳችን የበለጠ ሰርተናል ምናምን ማለት አይደለም። ሁላችንም እዚህ ጋር ያለን ብቻ አይደለም። ኔክሳ ከመጀመሪያ የነበሩ ሰዎችም ጀስት መሀል ላይ እያቋረጡ የነበሩ ሰዎችም የራሳቸው ኢንፑት አላቸው። ኔክሳ ላይ እነሱ ባይኖሩ ከአኗር ጀምሮ አንዋር ነበረ፣ ፍጹም ነበረ፣ ስቲፍ ነበረ፣ አስናቀ ነበረ፣ የመጨረሻው አንተና ነበረች ሳሚያ የእያንዳንዳችን ኢንፑት አለ። አንዳችን እዚህ ላይ የሆነ ነገር ባናሳርፍ ኖሮ ይሄን ደረጃ አይደርሰው ነበርና አሁን ሁለት እንትን ስለሆነብኝ ነው ጥሩ መንገድ መተናል። ግን ደግሞ አትሳም ፖይንት ሳስበው ደግሞ ጀስት ያን ርቀት አልሄድንምና ኮንግራቹሌሽን ነው። ግን ከዚህ በኋላ በጣም ብዙ ርቀት ይጠብቀናል ነው ማለት ነው። ይሄ እኔ የተሰማኝ ፊሊንግ ነው። እስኪ እናንተ ከቢላል እንጀምርና ቢላል የተሰማው ፊሊንግ እያልን ሁሌ እንደምናደርገው በሱ እንቀጥላለን ማለት ነው። ሶ እኔ ጋር ሞስትሊ ፕሮግረሱ አሪፍ ነበር። ስፔሻሊ በማናጅመንት እና ማርኬቲንግ ቲም አዘ ዲቨሎፐሮች እኛ ጋር ትንሽ ላግ አድርገናል። ያው ሰራተኛም ሲወጣም ሲገባም ስለነበር እሱ ኢዝሊ ሪፕሌስ ማድረግ አልቻልንም። ያው ፕሮዳክቱ ከዚህ በላይ ኢምፕሩቭ ማድረግ አለበት ብዬ አስባለሁ። ሶ ላይክ በሚቀጥለው የዳውንሎድ ካውንት ብቻ ሳይሆን ፕሮዳክቱ ሞር ስቴብል እና አሪፍ ፐርፎርማንስ እንዲኖረው አዘ ዲቨሎፐር ቲም ጠንክረን እንሰራለን። እኔና በኩር እና ብቻ እስካሁን አቺቭ ያደረግነው ነገር በጣም አሪፍ ነው። 50,000 ዳውንሎድ ማለት ኢት ሚንስ በጣም ብዙ ነው። እኔ ኤክስፔክት ካደረኩት በላይ ነው እና አም ፕራውድ ኦፍ አወር ቲም። መጀመሪያ ላይክ በባለፈው በምን ያክል ጊዜ ውስጥ 50,000 ይገባል ምናምን የሚለው እንትን አለ አይደለ? ያኔ እንትን ስንል ይሄን ያክል እንትን አልመሰለኝም ነበረ። የሚከብድ ሳይሆን ብቻ ይሄን ያክል ጊዜ የሚፈጅ አልመሰለኝም ነበር እና መሀል ላይ ደግሞ የሆነ ያክል ማርኬቲንጉም በጣም እየሄድንበት አልነበረም። መጀመሪያ ካስታወስክ በጣም ነበር እንትን የነበረው እና ይሄን ያክል ከባድ ነው እንዴ ምናምን እያልኩኝ ነበር።
ብቻ አሪፍ ነው አሁንም ቢሆን ግን ደግሞ አንድ ጆ እንዳለው ከከስተመሮች ጋር ስንሄድ ያስተዋልኩት ነገር እኔ ጆ እንዳለው ላይክ 50,000 ሲባል በጣም ብዙ ነው የሚመስለኝ እና ይሄ ወጥተህ ስትሄድ ሁሉ ህዝቡ ምናምን ቪዲዮ ላይ እሱን ስለሚያዩትም ኦኬ የኔክሳ ሰዎች ናቸው ምናምን አለ እንደዛ የሚለን ስፔሻሊ መርካቶ ላይ ፌመስ ነው ግን አንዳንድ ቦታ ስንሄድ ደግሞ ምንም ላይክ ኔክሳ እያልናቸው ሁሉ ምንም ክሉ የሌላቸው ሰዎች ያጋጥሙናል እና ይሄን ያክል ዳውንሎድ ደርሶ ምንም ህዝቡ አያውቀንም እንደዛ የሚያስብላልና አሪፍ እየሄድን ነው ያው ከዚህ የተሻለ ደግሞ መስራት እንችላለንም መስራትም ይጠበቅብናል እና አሪፍ ነው ደስ ብሎኛል እኔ እንኳን አዲስ ነኝ እንደ አዲስ መጠን በጣም አሪፍ ስራ ነው የተሰራው ከአሁን በኋላ እኔም ጠንክሬ እሰራለሁ ከዚህ የበለጠ ደረጃ ላይ እንደርሳለን ብዬ አስባለሁ ያው ከዚህ በላይ ብዙ ነገር እንጠብቃለን this is not the last destination ብዙ ነገር መስራት ይጠበቅብናል ብዬ አስባለሁ እንደራሴ I hope we have to do so many things እና እስኪ ትልቅ ቦታ ደርሰን ያገናኘንና በድጋሚ ኮንግራ ኔክሳ ማለት ነው የትኛው ስራሽ ምንድነው ሲባል ኔክሳ የሚባል አፍ አለ ብዬ መጀመርበት እንትን ነው እንዴት ሰርቶበታል ምን because it got a lot of achievements ማለት ነው እና አንደኛ ሰጂኒየስ አይዲያ እና 50,000 መሆኑ ብዙ ያደረገው ብዙ ነው ለኔ 50,000 ብዙ ነው by the way ብዙ አይደለም ብዙ ነው ምክንያቱም እስናት 50,000 people it's 50,000 ሱቆች or businesses or something ስለዚህ እነሱን ሪች ማድረግ ራሱ ታርጌት አድርጎ ሪች ማድረግ ከባድ ነው የሆነ ከብዙ እንትን ውስጥ ትንሽ ሰው ነው እንደሱ የሚታገኘውና ለማግኘት ከባድ ነው ግን አግኝተናል ነገር እና you guys are the definition of consistency because በጣም ኒንጃ every video ስከፍተው በስማም ያልኩ the consistency the እንትን ነው every thing is calculated ይሄንን እንዲበረገው እንዲሰማል እንዲኮነ ለእንትና ይሆናል የሚል ስለሆኑ I love that about it እና ያ ብቻ በቃ ምሰራበት ምንድነው ሲባል ይሄኛው የምጠራው የመጀመሪያው አፕ ነው 150,000 ላይ እንገናኛለን ቀደም የረሳሁት ልክ ነች 50,000 አንሶ አይደለም ትንሽ አይደለም አንዳንዴ እንትን ነው መጀመሪያ ፕላን ስታረጋውና ያው ደርሰህ ስታየው ትልቅ ዲፈረንስ አለው ደርሰህ ስታየው ኦኬ ለዚህ ነው ነበር የምትለው ሌላ ነገር ነው የምታየውና 50,000 አንሶ አይደለም ግን ደርሰህ ስታየው ደግሞ የሆነ አሁን ስታየው ደግሞ አይ ቲንክ ዊ ካን ዱ ከዚህ በላይ በጣም ብዙ ነገር ማድረግ ይቻላል በሚል ነው እንጂ የኛውን ለማጣጣል አይደለም ቅድም እንደነገርኳችሁ 100,000 ለመድረስ እኔ 2 ሳምንት ነው የምለው ከዚህ በኋላ 2 ሳምንትም ጀስት እንትን አድርጌ ነው በጣም ትልቅ አድርጌ ነው because አይተነዋል ከዚህ በኋላ የሚከብድ አይመስለኝም in terms of development ከዚህ በኋላ የሚያስቸግረን አይመስለንም just in terms of ሰዎቹ ሪች ለማድረግም ከዚህ በኋላ የሚያስቸግረን ስለማይመስለን I don't think 2 ሳምንት የሚበልጥ አይፈጅብንም ከዛ ታስታውሳላችሁ የዛን ሴሌብሬት ስናደርግ 50,000 ስንደርስ በትልቁ ነበር ሴሌብሬት እናደርገው ብለን ነበር ግን I think ጊዜው እየቆየ ሲሄድ እንትኑም ጠፋ መሰለኝ ምን የነበረው ጉጉትም ጠፋ መሰለኝ it feels normal አሁን 50,000 አሁን 100,000 ሲደርስም በትልቁ ሴሌብሬት እናደርጋለን አንልም because it will በሁለት ሳምንት ውስጥ ነው የሚሆነው ግን በ500,000 በትልቁ ሴሌብሬት እናደርጋለን I can promise you that በ500,000 በትልቁ ሴሌብሬት እናደርጋለንና እሺ በስንት ጊዜ 100,000 የሚደርስ ነው actually 50,000 ብቻ አይደለም 50,000 የፕሌይ ስቶር አፕ ስቶር አሉ 7,000 8,000 ሰዎች አሉ ኦልሞስት ከ60 ምናምን ሰዎች በላይ ነው ዳውንሎድ ያደረገው የኛው የፕሌይ ስቶር ብቻ ስለሆነ እንደዚህ ሴሌብሬት እናደርገውና በኩርም ስለመሸው የመጨረሻው ራውንዳችን በ100,000 በስንት ቀን እንደርሳለን የሚለው እንትን እናደርገውና ከዛ በኋላ እንዘጋዋለን እሺ ከቢያ እንጀምራለን ላስት ታይም ትንሽ አዛጥሬው ነበር this time በ3 ወር እሺ አሰራ 100,000 ወር ከ15 ቀን አይ ቲንክ መንገዱም ስላወቃችሁት ከ2 ወር በላይ ፈጅም ብዬ አስባለሁ እሺ 2 ሳምንት አትኮርጃ እሺ 2 ወር ከግማሽ I can promise you that በ2 ሳምንት እንደምንደርስ you can promise ያ የኛ በ2 ሳምንት እንደርሳለን ከዚህ በኋላ አያስቸግረኝም እንደነገርኳችሁ አያስቸግረንም ከዚህ በኋላ የጀሴ የሬስቶራንት ቶሎ ካለቀ
የሬስቶራንት ነው ካለ ከዚህ በላይ አያስቸግርም። አይኖች